ሰላም ቤተሰቦቼ እንደምን አደራችሁ። ትናንት እንግዲህ የአንትሮፒክ ምርት የሆነው ክላውድ በኢትዮጵያ መስራት እንደጀመረ ኢትዮጵያ እንዳቀፈ አውርተናል። ብዙዎቻችሁ አፕሊኬሽኑን ዳውንሎድ ማድረግ ስትፈልጉ ፕሌይ ስቶር ላይ እንዳላገኛችሁት በኮሜንት እየገለጻችሁ ትገኛላችሁ። እሱን እንዴት እናስተካክላለን የሚሆን በጋራ እንመለከታለን። ክላውድ እንግዲህ ትልቅ ብቃት ያለው የአርቲፊሻል ኢንቴሊጀንስ ውጤት ነው። የአሜሪካ መንግስት ራሱ ከደህንነት ስጋት ጋር ተያይዞ በጣም ክላውድን የከሰሰ እንደነበረ ይታወቃል። ነገር ግን በአሁኑ በኢራን እና የአሜሪካ ጦርነት እንደተጠቀመበትና ብቃቱን ተማምኖ እንደተጠቀመበት ሁላችሁም መረጃውን የሰማችሁ ይመስለኛል። ስለዚህ እዚህ ጋር እንደምትመለከቱት ኢትዮጵያ እንግዲህ አባል ሀገር ሆናለች ማለት ነው። ይሄ በጣም አሪፍ ዜና ነው። ስለ ክላውዴ ጥልቅ መረጃ በተከታታይ የማጋራችሁ ይሆናል። እንዴት እንጠቀማለን፣ እንዴት ወደ ቢዝነስ እንቀይረዋለን የሚለው ነገር በጋራ እየተማርን የምንሄድበት ሂደት ይኖራል። ይህንን አፕሊኬሽን ዳውንሎድ ለማድረግ ወደ ሜኑ እንሄድና ዳውንሎድ አፕ የሚለውን ክሊክ እናደርጋለን። እንደምታዩት አንድሮይድ አፕሊኬሽን ዳውንሎድ ማለት ዳውንሎድ አንድሮይድ አፕ እያልኩት ነው። እዚህ ጋር ነው ትልቁ ችግር እንግዲህ ክላውዴ ባይ አንትሮፒክ ይላል። ዚስ አይተም ኢዝ ኖት አቬይላብል ኢን ዩር ካንትሪ። ይሄ አፕሊኬሽን እናንተ ሀገር ላይ የለም መጠቀም አትችልም እያለኝ ነው። እንግዲህ ይሄ ብዙ ጊዜ በጂኦግራፊክ ብሎኬጅ የሚባል አለ። አካባቢውን ብሎክ ያደርገዋል፣ እዛ አካባቢ ላይ እንዳይሰራ ያደርገዋል እና ከዛ ጋር ተያይዞ የመጣ ችግር ነው። ብዙዎቻችን ደግሞ ቪፒኤን ስንጠቀም የፕሌይ ስቶራችን ቆልፎ የሚይዘው ሎኬሽን አለ። ከዛ ጋር ተያይዞ የተፈጠረ ችግር በመሆኑ ይህን ችግር እንዴት ፊክስ እናደርጋለን የሚለውን ነገር አሁንም በድጋሚ አብረን እንቆያለን። አፕሊኬሽንስ፣ ፕሌይ ስቶር፣ ጉግል ፕሌይ ስቶርን ፈልጌ ያገኘው፣ ስቶሬጅ፣ ክሊር ካች አደረግኩት። ክሊር ካች አድርጌዋለሁኝ። አሁን ካች አድርጎ የያዘውን መረጃዎች በሙሉ ሎኬሽንን ጨምሮ የሚጠፋበት ሂደት ይኖራል። ፎርስ ስቶፕ ላድርገው እንዳይሰራ ጭምር ያስቆምኩበት ሂደት ነው። ምንድነው የማደርገው አሁን ቪፒኤንን አበራለሁኝ። እናንተ ያላችሁን ቪፒኤን የትኛው ቪፒኤን ክላውዴ ወደሚሰራበት አካባቢዎች ታርጉታላችሁ። በእርግጥ ኢትዮጵያም አንዷ ናት። ይሄኛውን የሎኬሽን ጉዳይ ኢሹ ለመፍታት ነው ቪፒኤን እየተጠቀምን ያለ ነው። ቪፒኤንን ማስጀመር እችላለሁ። ያ ማለት የምጠቀምበትን አይፒ አድሬስ ወደ ሌላ አገር አይፒ አድሬስ ቀይሮልኛል። ይህን ያደረኩት ኢትዮጵያ ይሰራል ለማለት ሳይሆን የብሎክ የተደረገውን ሎኬሽን ወይም ካች አድርጎት ያለውን ሎኬሽን የግዴታ ለመቀየር ስለፈለግን ነው። እኔ ቀጥታ ነው ዳውንሎድ ያደርገልኝ። እኔ ምንም ቪፒኤን አላስፈለገኝም በሞባይሌ። ይሄኛው አጋጣሚ በሌላ ሰው ስልክ ላይ ያገኘሁትን ችግር ነው ፊክስ እያደረኩ ያለሁት። ተመልሼ ክላውድ ወዳለበት ብራውዘር ተመልሼ ያለሁኝ። አሁን አይፒ አድሬስን ቀይር ያለሁኝ የጉግል ፕሌይ ስቶሬን ዳታ ክሊር አድርጌ ያለሁኝ። ዳውንሎድ የሚለውን ክሊክ አደርጋለሁ። ዋው እንደምታዩት እንግዲህ አሁን መስራት ይችሏል ማለት ነው። ኢንስታል እያለኝ ነው። ቅድም አትችልም እያለኝ ነበር። አሁን ኢንስታል የሚለው መጥቶልኛል ማለት ያ ማለት አይፒ አድሬሽን ወደ ሌሎች ወደሚሰራበት ቦታ ስላዞርኩት ነው። ስለዚህ በቀላሉ ሲምፕሊ ኢንስታል የሚለውን ክሊክ እናደርጋለን ማለት ነው። አፕሊኬሽኔ ዳውንሎድ አድርጓል። ኢንስታል እያደረገ ነው ያለው። አሁን ኦፕን እያለኝ ነው። ክላውዴ እንግዲህ እንደምታውቁት ቪፒኤን ተጠቅመን ላይሰራ ሁላ አይችላም። ምክንያቱም በጣም ጂኦግራፊካል ሪስትሪክት የሆነ ህግ ስለነበረው
በቪፒኤን ራሱ የመጠቀም እድላችን በጣም ጠባብ ነበር እና አሁን ቪፒኤን አያስፈልገኝም። ቪፒኤንን አጠፋለሁ። ለምን? ኦልሬዲ በቀጥታ መስራት ስለሚችል የቪፒኤን ኮኔክሽንን አጠፋለሁ። ቪፒኤንን አጥፍቻለሁኝ። በቀጥታ እንዴት አድርገን አሁን አካውንት መክፈት እንችላለን የሚለው ነገር እዚህ ጋር እናያለን። አፕሊኬሽኑን ዳውንሎድ አድርጌ ኢንስታል አድርጌያለሁ። ኦፕን የሚለውን ክሊክ አድርጋለሁኝ። ኮንቲኒው ዊዝ ጉግል ምንም ኢሜይል ምናምን መጻፍ አያስፈልግም። በቃ በቀጥታ የጉግል አካውንቴን ተጠቅመን ግባ ማለት ነው። የተለያዩ ተርም አግሪ ኤንድ ሼር የሚላለ ምክንያቱም ከዚህ ስሜን ይወስዳል። የተለያዩ እኔን የተመለከቱ መረጃዎችን ስለሚወስድ የግድ አግሪ ማድረግ ስላለብኝ አግሪ ኤንድ ሼር መረጃዎችን የጉግል አካውንቴን መረጃዎች እንዲወስድ ፈቅጄለታለሁ ማለት ነው። ሼር አደረግኩት። አካውንቱን ክሬት እያደረኩ ነው። የተለያዩ ተርምስ አግሪመንት አለው። አንዱ 18 ዓመት እና ከዛ በላይ መሆን አለብን። ሌሎች ፖሊሲዎችን ደግሞ ውስጥ ክሊክ አድርገን ማየት እንችላለን። በዚህ ተርም ተገዢ ለመሆን ፊርማ ፈረምኩ ማለት ነው። ይህን ቼክ ቦክሱን ቲክ ሳደርግ ፊርማዬን አስቀምጫለሁ ማለት ነው። የመጠሪያ ስም ማን ነው ያለኝ ነው ያለው። ኮንቲኒው ሄልፕ ክላውዴ ኢምፕሩቭ ፎር ኤቭሪዋን ነው እያለ ያለው። እዚህ ጋር ጥንቃቄ ማድረግ ያለብን ኤአይዎች ጀነሬቲቭ ኤአይዎች ከኛ መማር ይችላሉ። እኛ ከምንሰጣቸው መረጃዎች መማር ይችላሉ። ራሳቸው ማሳደግ ይችላሉ። ስለዚህ ዊ ዩዝ ዩር ቻትስ ኤንድ ኮዲንግ ሴሽን ቱ ትሬን ኤንድ ኢምፕሩቭ ክላውዴ ነው አንዱ በጣም ክላውዴ ከሚጨብጭብለት እና ብዙዎች ዘንድ መናገር የሆነው 100% እንዳውም እያለ ነው ያለው ድርጅቱ ራሱን ኮድ የተጻፈ ያለው ሶፍትዌር እና የተለያዩ አፕሊኬሽኖች ዴቨሎፕ ያደርጉ ያሉት እዛው የክላውዴ ኢንጂነሮች በራሱ በክላውዴ እንደሆነ እየተናገሩ ነው ያሉት። በኮዲንግ በጣም ብቃት አለው። ምንድነው እያለን ያለው? እያንዳንዱ የምሰጠኝ መረጃዎች ክላውዴን ለማሻሻል መጠቀም እንድንችል ፍቀድልን ነው እያለ ያለው። አሁን ይሄኛውን ቲክ አድርጌው ብሄድ እያንዳንዱ የሚሰጠውን መረጃዎች የተለያዩ የሚሰጣቸው የግል መረጃዎችን ጭምር ሞዴሉን ለማሳደግ ይጠቀምበታል ማለት ነው። ስለዚህ ምንድነው ማድረግ ያለብኝ? እንግዲህ ከፈለግን ይቻላል፣ ግን ከፕራይቬሲ አንጻርና ስጋት ካደረብን መረጃዎችን የግል መረጃዎችን ብለን እንመልሳታለን። አጠፋ አልፈቀድኩለትም። አሁን ያው እንግዲህ እነሱ እንግዲህ ምን እንደሚያደርጉ አናውቅም። ዞሮ ግን ከሲቲንግ አንጻር ስናየው ፈቃደኛ ከሆንክ እናስተምርበታለን ሞዴሉን፣ ካልሆንክ ግን አናስተምርበትም ነው እያሉ ያሉት። ዞሮ ቢያንስ ከሴቲንግ አንጻር እንኳን እንደዚህ ካደረግነው ሞዴሉ አይማርበትም የሚለውን ነገር መውሰድ እንችላለን። ኮንቲኒው ለዋለሁኝ። በትክክል የቻት ምልክቱ መስራት ጀምሯል። እዚህ ጋር ስንፈልግ የተለያዩ ፎቶዎችን ተጠቅመን መረጃ መጠየቅ እንችላለን። ዌብ ሰርች ማድረግም እንችላለን። ፋይሎችን መላክ እንችላለን። ከካሜራም ጨምሮ መረጃዎች መውሰድ እንችላለን። እዚህ ጋር በሪከርድ የማይክሮፎን የማይክ ምልክቷ በሪከርድ ማውራት እንደምንችል ፕላስ ደግሞ የቻት ምልክቱ ደግሞ ከክላውዴ ጋር ዳይሬክት ከማንኛውም ሰው ጋር ኮሚኒኬት በስልክ በስካይፒ ቻት እንደምናደርገው በቀጥታ መናገር የምንችል መሆኑን ለማሳወቅ ነው። የምንፈልገውን ነገር እዚህ ጋር እንግዲህ እየጠየቅ ለምሳሌ ሎካል ፉድ ኤንድ ሶፍት ድሪንክ ሴልስ አፕሊኬሽን አዘጋጅልኝ ብየዋለሁኝ። ጥያቄ የተቀበለኝ ነው ያለው። ኤችቲኤምኤልን እየጻፈ ያለበት ሂደት አለ።
ያ ፕሮምፕት ማደግ አለበት። በዚህ ብቻ አይደለም። አሁን ስፔሲፊክ የምፈልገውን ነገር ፕሮምፕት ኢንጂነሪንግ አንዱ አሁን ላይ ከሚያደርጉ ዘርፎች አንዱ ነው። ስቴፕ ቱ ላይ ሄዷል። አሁን ፕሮምፕታችን ጠንካራ መሆን አለበት። አሁን ይሄ ለእናንተ ቀጥታ በቀላሉ ለማሳየት ያክል ነው። በኮዲንግ ምን ያክል ብቃት አለው ሄሪዝ ያለኝ ነው። 16 ፕሮዳክቶችን እንደያዘ ራይስ፣ ሶያ፣ ግሪድ ቺክን፣ ፖፍ እነዚህ አይነት ኮካኮላ፣ ዞቦ፣ ኩኑ፣ ፋንታ እንትን መጠጦችን የያዘ አፕ ሰርቼ ላለው እያለኝ ነው ያለው። ሶ አፕን ቴስት አድርገው። አፕ ፉል ኤንድ ሴልስ አፕ ነው የምትለው። ክሊክ አድርጌ ዋው! እንግዲህ በቀላሉ በክላውዴ እንግዲህ አንድ ሶፍትዌር ኢንጂነር ምን ያክል ጊዜ እንደሚፈጅበት ከለሩን ተመልከቱት። ብራንዲንጉ ማለት ነው። በጣም የሚገርም እኮ ነው። ዋጋዎችን ተመልከቷቸው። የፉድ አይኮኖችን ተመልከቷቸው እንዴት እንደሚያምሩ። መጠጦችም ቦትልድ ዋተር አሁን ለምሳሌ አለ እና ፕላስ የምትላለው ለምሳሌ ካርትስ ላይ ባስኬቴ ላይ አንድ አድ እያለ ነው ያለው። ምክንያቱም ያው ፕላስ ሳደርገው ከለሩም ተቀይሯል። አንድ መጠጥ እናዘዝኩኝ እየነገረውና ቀለል ያለ አፕሊኬሽን በዚህ ልክ ፉርሶችን ለብቻ ማየት ከፈለግ ድሪንኮችን ደግሞ ለብቻ ተመልከቱት። ፉዶችን ድሪንኮችን ለብቻ ሁሉንም ደግሞ በአንድ ላይ ማየት የምንችልበት በኮዲንግ ብቃቱ በጣም ከፍተኛ እንደሆነ የተጨበጨበለት እንደሆነ የተነገረው። በዚህ አጋጣሚ እንግዲህ ኮዱን ማየት ከፈለጋችሁ ደግሞ እዚህ ጋር ፕሪቪው አለው፣ ኮድ አለው፣ ሼር የሚል አለ፣ ኮፒ የሚልም አለ፣ ዳውንሎድ የሚል አለ። ይሄንን አፕሊኬሽኑ ማለት ነው። ፕሪንት የሚል አለ። ኮዱን ለማየት ከፈለጋችሁ ደግሞ ኮድ የሚለውን ክሊክ እናደርጋለን። እንግዲህ ይሄ ነው ኤችቲኤምኤል። ያው ባኪንድ የለውም ፍሮንቲንድ ነው። ባኪንዱ ትእዛዝ እንዲቀበል ዳታቤዞቹ እና ሌሎቹን እንዲጨምር ማድረግ የሚችልበት ሂደት ነው የሚኖረው። አሁን ለጊዜው ግን እዚህ ጋር ሲኤስኤስ ተጠቅመዋል። ጃቫስክሪፕትን እና ኤችቲኤምኤል ራሱ ዋናው ጃቫስክሪፕት እና ሲኤስኤስን እዚሁ ላይ አብሮ አካቶ ይህንን አፕሊኬሽን የሰራበት ሂደት ነው። በጣም የሚደንቅ ነው። ሶ ክላውዴን በዚሁ ኮዳችሁን ጭምር መማር የምትችሉት ከሆነ ኮሜንትም እንዲጨምርላችሁ እያንዳንዱ ነገር ትረዱ ከፈለጋችሁ ኮሜንትም እንዲጨምር ማድረግ የምትችሉበት ሂደት መኖሩን ለማሳወቅ ነው። ይህንን አካውንት ፎሎ አድርጉ፣ ለሌሎችም እንዲደርስ ሼር አድርጉልኝ። የፌስቡክ እና የዩቲዩብ አካውንቴንም ፎሎ ማድረግ ሰብስክራይብ ማድረግ እንድታግዙኝ ለመጠየቅ ነው። እጅግ በጣም አመሰግናለሁኝ። በዚህ ልክ እየተማራችሁ እየጠየቃችሁ መሄድ የምትችሉ መሆኑን በጋራ በተከታታይ ደግሞ ሌሎች መረጃዎች የሚማገራችሁ የሚሆነው አመሰግናለሁ።